ሊቨርፑሎች ጀርመናዊ የባየር ሊቨርኩሰን ተጫዋች የሆነው ፍሎረን ቪርትዝን በ116 ሚሊዮን ፓውንድ ማስፈረም ችለዋል። የእንግሊዝ ፕሪሚየር ሊግ እና የሊቨርፑል የሪከርድ ሳይኒንግ ነው። በጣም ውድ በተባለ ዋጋ ነው ተጫዋቹ የሚገባዋል። የሚገርም ተጫዋች ነው። እሱን ከጨረሱ በኋላ በተጨማሪ ሃንጋሪያዊ የበርንማውዝ የሌፍት ባክ ተጫዋች ሚሎስ ኬርኬዝን በ30 ሚሊዮን ፓውንድ ማስፈረም ችለዋል። ያው ሌፍት ባክ ነው። አንድሪ ሮበርትሰን ይለቃል ተብሎ ስለሚጠበቅ እንዲሁም ኮስታስ ሲሚካስ እሱም ይለቃል ተብሎ ስለሚጠበቅ በሱ ቦታ ላይ ነው ራሱን ያጠናከረ ያለው ሊቨርፑል ማለት ነው። ሊቨርፑሎች በተጨማሪ ኮይንሳህን ለባየር ሊቨርኩሰን ወደ ኤሪክ ቴን ሃጉ ባየር ሊቨርኩሰን መሸኘት ችሏል። ለሱ ምትክ እንዲሆን ደግሞ እንግሊዛዊ የክሪስታል ፓላስ ማርክ ጉሄን ማስፈረም ይፈልጋሉ። ንግግርም ጀምረዋል። የእንግሊዛዊ ወጣት ተጫዋች እንግዲህ የኤሪክ ቴን ሃግ የመጀመሪያ ፈራሚ ይሆናል በባየር ሊቨርኩሰን ማለት ነው። መድፈኞቹ አርሰናሎች ማርቲን ዙቢሜንዲን የመሀል ሜዳውን ተጫዋች ከሪያል ሶሴዳድ በ60 ሚሊዮን ዩሮ ለማስፈረም እንደተስማሙና ሜዲካል እያደረገ እንደሆነ በለንደን እንደሚገኝ መረጃዎች እያወጡ ይገኛሉ። ከዛ በመቀጠል ደግሞ የቼልሲውን ኬፓን አሪዛባላጋን ይጨርሳሉ ተብሎ ይጠበቃል። የማንቸስተር ዩናይትዱ አለቃ ሮበን አሞሪም እነዚህን ተጫዋቾች ይዞ መቀጠል አይፈልግም። ጄደን ሳንቾ፣ ማርከስ ራሽፎርድ፣ አሌሃንድሮ ጋርናቾ እና አንቶኒ ናቸው። በእነዚህ ተጫዋቾች የፕሪሲዝን ጨዋታ ማድረግ አይፈልግም፣ ማሰናበት ይፈልጋል ማለት ነው። በእነሱ መቀጠል አይፈልግም። በተጨማሪ ማንቸስተር ዩናይትድ ካሜሩናዊ ግብ ጠባቂ ወደ አንድሬ ኦናና ወደ ሞናኮ ወደ ፈረንሳዩ ክለብ ሊለቅ እንደሆነ መረጃዎች እያሳዩ ይገኛሉ። እሱን ካሰናበተ በኋላ የአስቶን ቪላውን ዲቡ ማርቲኔዝን ለማስፈረም እቅድ አላቸው። ንግግርም በተጨማሪ ማንቸስተር ዩናይትዶች ቶም ሂተንን ግብ ጠባቂያቸውን ለተጨማሪ ለ1 አመት ውል ሰጥተውታል ማለት ነው። ቸልሲና አርሰናል የጁቬንቱስን ቱርካዊ የፊት መስመር ተጫዋች የሆነውን ኬንያን ይልድዝን ይፈልጉታል። በጣም አሪፍ ተጫዋች ነው። ፕሮሚሲንግ ታለንት ነው። በጣም ጎበዝ ተጫዋች ነው። አሁን በክለቦች የዓለም ዋንጫ እየተሳተፈ ይገኛል። ሊቨርፑሎች የስዊድናዊ አጥቂ አሌክሳንደር አይዛክ ከኒውካስል ማስፈረም ይፈልጋሉ። ይሄ የሚሆነው ግን ዳርዊን ኑኔዝ ወደ ናፖሊ የሚሄድ ከሆነ ማለት ነው። በዘንድሮ የዝውውር መስኮት ሊቨርፑሎች ራሳቸውን በአግባቡ እያጠናከሩ ይገኛሉ። ምክንያቱም በባለፈው የዝውውር መስኮት ላይ በአግባቡ ስላልተጠቀሙ እንደገና ቻምፒየን ስለሆኑ በቂ ገንዘብ ስላላቸው ፋይናንሻል ፌርም ስለማይገድባቸው ጆርጂዮ ማማርዳሸቪሊ ግብ ጠባቂ ነው። ከቫሌንሺያ ቀድመው ያስፈረሙት ተጫዋች ነው። ኬለርን ማሰናበታቸውን ተከትሎ እሱ ይመጣል ማለት ነው። እነ ኬርኬዝ፣ ፍሪምፖንግ፣ ፍሎረን ቪርትዝ እና ማርክ ጉሄ እና አሌክሳንደር አይዛክን ደግሞ ለማስፈረም ጥረት እያደረጉ ይገኛሉ ማለት ነው። የዴቪድ ሞይሱ ኤቨርተን የቀድሞ የማንቸስተር ዩናይትድ የመሃል ሜዳ ተጫዋች የሆነውን ፍሬድን ከፌነርባቼ ለማስፈረም ይፈልጋሉ። አርዳ ቱራን የቀድሞ የባርሴሎና ተጫዋች ቱርካዊ የዩክሬኑን ሻካታር ዶኔትስክን ሊያሰለጥን እንደሆነ መረጃዎች እያሳዩ ይገኛሉ።